እኔ ይናጉ ደሴ እባላለሁ። አሁን እድሜ ወደ 78 ሊሞላ ነው። አንድ ወር ከምናምን ብቻ ነው የቀረኝ። መጋቢት 18 78 ሞላና 79ኛ ጀምራለሁ። ክብር ለእግዚአብሔር ይሁን። እና አንደኛ ዲግሪን አዲስ አበባ የድሮ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነገሩ አዲስ አበባ ዩኒቨርሲቲ ተብሏል። እዚያ ነው የጨረስኩት። ከዛ በኋላ ብዙ ነገሮች ስልጠናዎች ምናምን ወስጃለሁ። ግን ሁለተኛ ዲግሪን ማስተርስ ከኤገስት ይሄ የድህረ ምረቃ ቴዎሎጂ ስኩል ሰርድ ባች ነኝ። ልክ እንትኑ ጀምሮ ኮሌጁ ጀምሮ አሁን ሰፍቷል። እግዚአብሔር ባርኮታል። ብዙ ነገር እያደረገ ነው። እዚያ ነው በቴዎሎጂ ነው ሰከንድ ዲግሪን የወሰድኩት። ተፈሪ መኮንን የድሮ ተፈሪ መኮንን አሁን እንጦጦ ኮሌጅ ተብሏል። እዛ ነበር የተመደፉት በሁለተኛ ደረጃ ትምህርት ቤት መምህርነት። በብዙ አቅጣጫ በብዙ የስራ ድርሻ ለ22 ዓመት አገልግያለሁ። ከዛ ወደ ደብረ ዘይት በ1985 ዓመተ ምህረት ሐምሌ 26 ነው የመጣሁት። አሁን ቢሲአይ ተብሏል። የቤተልሔም ትምህርት ቤት የመጀመሪያ ዳይሬክተር ሆኜን የመጣሁት እና እዚህ ቆይቻለሁ። እንግዲህ በስነ መለኮቱ ማስተርሴን ይዣለሁ ብያችኋለሁ። ያው የእግዚአብሔር ቃል አስተምራለሁ። ደስ ከሚለኝ ነገር የእግዚአብሔርን ቃል ማስተማር ነው። ሰዎችን አማክራለሁ፣ እንግዳ እቀበላለሁ፣ ሰው ጎበኛለሁ። መሄድ ካቃተኝ በስልክ ጎበኘዋለሁ። ያ እግዚአብሔር የሰጠኝ አገልግሎት መስመር ይመስለኛል። ሰውን የመጎብኘቱ ነገር አማክራለሁ እና ምክር ደግሞ ለወጣቶችም ለሽማግሎችም በጋብቻ ላይ ላሉም ለሌሉም ነው እና እንደ አማካሪ ምስጢር እችላለሁ። የአማካሪ ዋናው ባህሪው ያ መሆን አለበት። በስብከትም በምንም በምሳሌነት የነገሩኝን ምስጢር አላወጣም እና ምክሩን ፍሬ ሲያፈራ አይቻለሁ። ያው እግዚአብሔር ያለኝ ስለሆነ በዚያ ስራ ላይ ነኝ። ይኸው እንግዲህ እኔ ማለት ባጭሩ ይሄ ነኝ። አግብቻለሁ። በ1972 ነው ያገባሁት እና አንድ ሴት ልጅ ወልጃለሁ። እኔ እንኳን የምፈልገው የነበር 12 ልጅ ነው። እግዚአብሔር ግን መንገዱን ቆለፈውና እኔ መከላከያ የሚባል በህይወት ሞክሬ አላውቅም። እንደውም ልጄ 1 ዓመት ከ8 ወር ሲሆናት ወደ የማህፀን ሐኪም የታወቀች ነበር ውዳድ የምትባል የሱዳንና ኤርትራዊ ክልል ሲሆነች አዲስ አበባ ሄድኩኝ ለምርመራ። ምን ሆነሽ ነው እንዴ? ልጅ መውለድ ዘገየብኝ አልኳት። ስንት ሆኗታል? 1 ዓመት ከ8 ወር። ወይኔ እናንተ ንዑስ ከበርቴዎች ምን ቢያደርጓችሁ ይሻላል? አንዳንዶቹ ለምን ወልዳለሁ ብለው ይመጡብኛል። አንቺ ደግሞ በዓመት ከ8 ወር ዘገየ ብለሽ መጣሽ እንዴ? ለምን ይዘገያል? እኔ ምንም ያደረኩት ነገር የለም። ምንም ችግር እንደሌለ ተረጋገጠልኝ። ባለቤቴም ተመርምሯል፣ ግን ምንም ችግር የለም። እግዚአብሔር እንደቆለፈው ግን ገብቶኛል። ለምን 12 አይደል የተመኘሁት? የራሴን እንዳያምረኝ አንድ ልጅ ከሰጠኝ በኋላ ጌታ ሁልጊዜ ቤታችን 11 ነው ምን ሆነው። ሌሎች አሉ በተለያየ ምክንያት ወደ ህይወት የመጡና እነዚህን ሁሉ ልጆች ለማሳደግ ለእግዚአብሔር ወዳላቸው ለማድረስ ለማስተማር የኔ ልጅ እንደ ወንድሞቿና እንደ እህቶቿ ነው የምታያቸው። የሚገርም ነገር ቤተሰብ እንኳ ያንቺን እኮ ነው የምታባክንብሽ ማንንም እያሳደገች ምናምን ሲሏት እነዚያ ሰዎች ጋር ሁለተኛ መገናኘት አትፈልግም። ወንድሜና እህቴን ተናገሩብኝ የሚል አይነት ልብ አላት እና ሳስበው አሁን ገብቶኛል። ለምን እግዚአብሔር አንድ ብቻ እንደሰጠኝ። መልኳን በወልድም ባህሪዋን ላልወልድ እችላለሁ እና ልጆቼ በማሳድጋቸው እግዚአብሔር እንደ አደራ ወደ እኔ በሚልካቸው
ልጆች ላይ ባልተወለዱት ላይ ፊታቸውን ቢያጠቁሩ ይህን ሁሉ ልጅ አልሰበስብም፣ ይህን ሁሉ ሰው አላስጠጋም። ስለዚህ እግዚአብሔር ትክክል ነበር። እኔ ገብቶኛል። እንደው ማማጡን ማርገዙን እንዳውቀው የራሴ የምለው እንዲኖረኝ አንድ ሰጥቶኛል። እግዚአብሔር ሁልጊዜ ትክክል ነው። በጣም ገብቶኛል በጣም እና 15 ዓመት ነው በጋብቻው የቆየሁት። አሁን አልተፋታንም፣ ግን ባለቤቴ ሶስተኛው ሚስት ጋር ይኖራል ደብረ ዘይት። ግራ የገባችሁ ደውሉና ጠይቁኝ፣ እውነቱን አወራችኋለሁ። እኔ ደግሞ ያው እግዚአብሔር ትክክል ነው፣ በዚህም ትክክል ነው። ለምን እንዳደረገው ገብቶኝ አምላኬን እያገለገል በሰጠኝ ሪሶርስ፣ አቅም፣ እውቀት ሌሎችንም እየጠቀም ደስ ብሎኝ በሰላም የምኖር ሰው ነኝ። እግዚአብሔር ይመስገን። የልጅነት ጊዜ በጣም ደስ የሚል ነበር። በሰፈሩ በጣም ተቀባይነት አለኝ። ለሁሉ ሰው የምላክ ነኝ፣ ፈጣን ነኝ እና ሁሉ ሰው መርቆኝ ነው ያደግኩት። እና ደስ ከሚለኝ ነገር የባህላዊ ጨዋታዎች በየዘፈን አልችልም ነበር። ለነገሩ ቤተሰብም እንድንዘፍን አይፈቅድም። ግን ብዙ ባህላዊ የሆኑ ነገሮች በስቅለት ዕለት ዱቄት የምንለምነው፣ በገና ጊዜ ገናን በሚመለከት የምንለው ነገር፣ በእንቁጣጣሽ ጊዜ እንቁጣጣሽ የምንለው፣ በፍስለታ ጾም ለጾም ለመቁረብ የእናቴን ልብስ የኔን ልብስ ልበሽ ብባል እምቢ ብዬ ረዥም ቀሚስ በትልቅ መቀነት ታጥቄ የሚሄደው። ከዛ ከቆረብን በኋላ የሆነ ቁርስ የሚሰጠውና ልዩ ጥንቃቄ የሚደረግልኝ ቀኑ ሙሉ የቆረበ ሰው በቃ አብሬ መሄድ በማይገባ ቦታ ሁሉ እጄን ተይዤ ነው ብቻዋ እንዳትወጣ ተብዬ። ያ ትልቅ ሜሞሪ ነው። በጣም ደስ ይለኛል፣ ትዝ ይለኛል የልጅነት ነገሬ። ጥሩ አይነት ደስ የሚል የልጅነት ዘመን ነው ያሳለፍኩት እና ይህን አስታውሳለሁ። ትልቁ ስህተቴ ያገባሁትን ባለቤቴን ጸልዬ ጌታን ሳልጠይቅ ነው ያገባሁት። አልጠየቅኩም። ሁሉን ነገር ፈቃድ ጠይቃለሁ ያቅሜን ያህል። ግን እሱ ላይ ግን ከጸሎት ይልቅ አእምሮዬን የኔን የጭንቅላት አስተሳሰብ ካልኩሌሽን ነው የተጠቀምኩት እና ይሄ ቀላል ጊዜ አላሳለፍኩም። በትዳሬ ውስጥ ቀላል ጊዜ አላሳለፍኩም። ትልቅ ፈተና የሆነ ህይወት ውስጥ ነው የገባሁት እና ከዚህ የተማርኩት ነገር የሚጠቅመኝ ነገር አሁን ሌሎችን ለማማከር ነው። ሌሎችን እኔ ዋጋ ከፍዬ እንደውም አንዳንዱን ነገር ራሱ ጸልይ፣ ጌታ ሆይ ግን ለምን በዚህ ቦታ እኮ እንዲህ የተደረገው ነገር እኮ እኔ አስተዋጽኦ አላደረኩም፣ ግን ከባድ ዋጋ እኮ ነው የከፈልኩት። የት ላይ ነው የኔ ጥፋት? የኔ አስተዋጽኦ ለዚህ ዋጋ መክፈል ስል ለሌሎች ታስተምሪ ዘንድ ነው። ሕዝቅኤል ለሌሎች እንዲያስተምር የማይገባ ነገር አድርግ ሲባል በእግዚአብሔር ቃል ይገለጣል። እና ለምሳሌ አንድ የተባለው ነገር ባለቤቱ ስትሞት ጢምን እንዳትላጭ፣ የሀዘን ምልክት እንዳታሳይ ተባለ። ከባድ ነው። ባህሉን መስበር ነው፣ ባህሉን መተላለፍ ነው። ግን ታዘዘ። ሌላም ምሳሌዎች አሉ። የሕዝቅኤልን መጽሐፍ ስታነቡ ታገኙታላችሁ። እና ጌታ እንደ ሕዝቅኤል ምሳሌ ላረግሽ፣ መካሪ ላረግሽ ነው ብሎኛል ለሆነው ነገር። እና ብዙ ትዳሮች ከመፍረስ አትርፌያለሁ። ለምን እንዲህ አድርጎ እንዲሆነውን የማሁንማ በቃልኝ ምናምን ሲሉ ቆይ እኔ ያሳለፍኳትን አንዷን ወደ ልብ ያመጣልኝ ነገር ውይ እኔማ ጥጋቤ ነው። እሺ ኧረ ተይ በቃ ብለው ጸንቶ የቀሩ ትዳሮች አሉኝ እና ደስ ይለኛል። እግዚአብሔር ምክንያት ካደረገኝ ደግሞ አልተጎዳሁም። በመለየቴ ምንም የተጎዳሁት ነገር የለም። ክብር ጨመረልኝ እንጂ የጎደለብኝ ነገር ስለሌለ እና ለእግዚአብሔር ምሳሌ ሁነን ትዳርን ካተረፍን ትልቅ እድል ነው። ብዙ ነገር ዋጋ ከፍዬ ነው የተዉት። መተውን ይማሩ። መተው
መብቴ ነው እንዴት ሆኖ ሀብቴ ምናምን እንዴት ሆኖ በተለይ ክርስቲያን የሆናችሁ በመተው ትጠቀማላችሁ እንጂ አትጎዱም። መተውን ከኔ ይማሩ። መራራ ነገር የለኝም፣ ፈጽሜ ይቅር ብያለሁ። ብዙ መብቴ የሆነ የተጣሰ ነገር አለ። ጤነኛ ሰው ይተዋል ወይ ይህንን የሚያሰኝ ግን አይቆጨኝም። ለእግዚአብሔር ክብር እንደሆነ ለሌሎች ጥቅም እንደሆነ አቅም ኖሮኝ ሌሎችን ለመምከርና ለመመለስ በራሴ በህይወቴ ባለፈው ነገር ስለጠቀመኝ እኔ ከኔ የምትማሩ ትልቅ ነገር መተው። ብትተው እኮ ትዳር አይበጠበጥም። መተው እኮ ነው። መተው ለልጆች ሲባል ይተዋል። አገልግሎታችሁ ችግር ውስጥ እንዳይገባ ይተዋል። መልካም ምሳሌ እንድትሆኑ ይተዋል። መተው መብቴ ነው። ጌታ እኮ መብቱን ትቶ ነው ሁሉ ነገር አምላክ ሆኖ እያለ ሁሉ ነገር ትቶ ዝቅ ብሎ የወረደው። ይሄ ነው ትልቅ መተው። ብትተው እግዚአብሔር ደግሞ ይክሳል። እግዚአብሔር መልካም። በህይወቴ በጣም ጠቃሚ ሰዎች የምላቸው አንዷ አክስቴ ነች። አባቴ ታላቅ እህት ከ2 ዓመት ተኩሌ ጀምራ ያሳደገችኝ። በጣም እውነተኛ ነበረች፣ ግልጽ ነበረች፣ ደፋር ነች። ሌላው በግልጽነቷ ኦልሞስት ተላልፎብኛል እስከምል። ሁለተኛዋ ደግሞ ሚስዮናዊ አስተማሪ የሚስ ወራኒክ ይባላሉ። በ95 ዓመታቸው ነው ወደ ጌታ የተሰበሰቡት። እድሜያቸው ሙሉ ጥሮታ ወጥተው ወደ ሀገራቸው ከሄዱ ጀምሮ በየቀኑ ቋሚ የጸሎት ርዕሳቸው ነኝ። ልጄና ልጆቿ የምታሳድጋቸው ምን እየተባለ በየቀኑ እነዚህ ይሄ ትልቅ አስተዋጽኦ አድርጓል እላለሁ። ሌላው አባቴና እናቴም መልካም ተጽዕኖ ከባህሪያቸው ተረክቤያለሁ ብዬ አስቤያለሁ። እናቴ በጣም እንግዳ ተቀባይ ናት። ለሷ ሳይሆን ለእንግዳ ምቾት የምታስብ ናት። ይሄ የኔም ፓርት ነው። አባቴ ደግሞ ለመበለቶች ጠበቃ ነበር። በፍጹም እንዲነኩ ልጅ ይረገማል፣ ተው ይሄ ነገር የእንትና ነው እንጂ እናንተ አይደለም ብሎ በእግሩ እየሄደ ሲሟገትላቸው አውቃለሁ። መልካም ሰው ነበረ። እኔ ከሁሉ በላይ አክስቴና ሚስዮናዊ አስተማሪ በጣም በባህሪ ላይ ተጽዕኖ አምጥተዋል ብዬ ኢቭን እኔ የሚጸልዩልኝ እናት በስኬቴም ላይ የጸሎታቸው መልስ ነኝ ብዬ አስባለሁ። ምናልባት እኔ ደስ ያለኝ ጊዜ አክስቴ ያሳደገችኝ ልጅ ስለሌላት ተሰጥቼ ነው። አልወለደችም እና በቃ መካን ስለሆነች እኔ ወደ ከፍተኛ ትምህርት ስለሄዱ ከዚያ በኋላ ምተዋት እየመሰላት ታዝን ስለነበረ እኔ ጌታ ለምኜዋለሁ እድሜ እንዲጨምርላት እንደ 2 ዓመት ከዩኒቨርሲቲ ተመርቄ 2 ዓመት ብቻ ስጠኝ ደስ እንዳሰኛት ብድራቷ እንድመልስ እልነበርና ተሳክቶልኝ እቺ አክስቴ አዲስ አበባ መታ ማታውቅ ዳንግላ ከሚባል ትንሽ የገጠር ከተማ ወደ አዲስ አበባ እንድትመጣ አድርጌ እዚህ ፓርታይም በምሰራው ገንዘብ ልብስ አሰፍቼ አበሻ ልብስ ጫማ ምናምን ገዝቼ ሰው አመጣልኝ ተቀብያት እኔ በመመረቅበት ቀን ጃንሆይ ፊት እኔ ከጃንሆይ ከኃይለ ሥላሴ እጅ ስቀበር በማየቷ ተሳክቶልኝ በማየቷ ይሄ በጣም ደስ ያለኝ ጊዜ ነው። እሷ ደግሞ ምን አለችኝ? እንደው ከዚህ በኋላ ብሞትም ግድ የለኝ ይህን ክብር አይቼ ብላኛለች። እንደሚመስለኝ ይሄ በጣም ደስ ያለኝ ቀን ይመስለኛል። ደስ ያለኝ የሚያሳዝን ነገር ደግሞ ሞት ነው። አንድ ወዳጄ በጣም ወዳጄ የቅርብ ወዳጄ በጣም አመነች። ሰው ሲያምናችሁ እሱ ሲጎዳ እናንተም ትሰበራላችሁ። ፀሐይ ወርቅ ዘለቀ ትባላለች። ከንጉሳዊ ቤተሰብ ናት። እንዲሁ ተገናኘና በጣም ተቀራርበን ስለነበር በድንገት ብሬን ቱመር ይዟት
በ42 ዓመቷ ነው። እኔ ገና 30 ቤት ነኝ ማለት ነው። የዛኔ ሞተች። ተሰበርኩ፣ አይገልጠውም። በጣም ቅርብ ስለነበር ከሀዘን የተነሳ ጎረቤት የሆኑ ሰዎች ፍራሽ ይዘው 3 ሴቶች እች ጓደኛዋና ጽናናት እንጂ እንዴት ይሆናሉ ተለያይተው እኮ አያውቁም ተብሎ 3 ቀን ሀዘኑ ቤት በፍራሻቸው ተኙ። ገብተውበት በማያውቁ ቤት እሱ መሰለኝ ትልቅ ሀዘን። ኋላ ለቀይ ብሎ ስሟ ሲጠራ ፀሐይ ወርቅ ነው የምትባለው። ፀሐይ ሲባል አውቶማቲካሊ እምባይ እየተዝረከረከ ተቸግሬ እግዚአብሔርን ለመንኩት። ኧረ ጌታ ሆይ ፀሐይ እኮ አትጠቅመኝም፣ አሁን የምትጠቅመኝ አይኔ ናት። ድንጋይ ውስጥ ያስገባብኝ እባክህ፣ በሰላም ስለሷ ላውራ። እግዚአብሔር ጸሎቴን ሰማ። እየሳቁ የሄድንበትን ቦታ ያበላሸችውን አብረን ያጠፋነውን እየሳቁ ማውራቻል። አይኔ ከአይኔ እምባደረቀልኝ። ከባድ ሀዘን የደረሰብኝ እሷ ነው። የተሰደብሁትና ያደረኩት ትዝ ይለኛል። ከዚያ ምን እንደተማርኩኝ ወይም ምን እንዳስተማርሁ ግን አላቅም። የባለቤት የእህት ልጅ ነው፣ እናሳድገዋለን። ትንሽ የባህሪ ችግር ነበረው እና ሰራተኛዋ ስሞታ ቀረበችልኝ። ከስራ ስመጣ ምን ብላ ምን እንዲሆነው ብላ ስትነግረኝ በጣም አዘንኩኝ። እና ምን አለሽ ለትዬ እነግራለሁ ብል እቺ መድገም አልፈልግም። የተሰደብኩት ስድብ በወጣትነትም ተሰድቤ አላቅም፣ በኋላም አልተሰደብ። እቺ ምናምን ብሎ ምን ታደርገኛለች አለችኝ። በጣም ተናደድኩኝ፣ እጅግ ተናደድኩና አዝኜ መተኛት አቃተኝ። መተኛት እና ባለቤቴ ስገላበት ምን ሆነሽ ነው? ምንድነው ንገሪ፣ ምንድነው ሲል እባክህ ተወኝ፣ ምንም ላታደርገው አልናገርም አልኩ። ግን አልተኛም እንግዳው ብሎ ሲያስቸግረኝ ምን እንዳረገኝ ነገርኩት። ከዛ ምን ይለኛ እኩል አስለምደሽ እኮ ነው ብሎ ተኛ። እኔ አልጠብቅም እንደዚህ፣ አትሊስት ጠርቶ ይገስጸዋል ብዬ ነው አልኩና ጠብቄ በበነጋው ከስራ ስመለስ ቁጭ ብዬ ደግሞ ልጄም ትንሽ ያስቸግራት ነበር። አይኔን ያጠፋዋል ምናምን የምትለው ነገር አላትና ከዚያ ቁጭ ብዬና አልኩት። አጎትየውም አለ አትክልት እየኮተኮተ እና አንተ በአንተ አፍለው እንዲህ የምባለው አልኩ። ማነው እንደዚህ ያለሽ ሲል በጥፊ ይጃል ጠቅመኝ ሲል ነጠላ ጫማዬን አውጥቼ ራሱን ቁጭ በል እና ብዙ ነገር አደረግኩ። ሳሎን እንዳይገባ ለተወሰነ ጊዜ አገድኩት። በኋላ ግን የፋሲካ በዓል ስለደረሰ ቤተሰብ አብሮ ቀርቦ እኔ የመጀመሪያ ወጥ አውጥቼ የማብላት ልማድ ስላለኝ በል ቅርብ ያለውና ብዬ ከ1-2 ወር በኋላ ጨመርኩት። በጣም የተናደድኩበት ቀን እሱ ነው። ተሰድቤው ማላውቅ ስድብ የተሰደብኩትም በሱ ነው። ግን አሁን ያው ጥሩ ሰው የራሱን ኑሮ መስርቷል፣ ሰው ሆኗል። ምን ሰው በቃ ይቆጣል፣ ግን በቁጣቸው ምን አይግባ ፀሐይ ያግባ ይላል ቃሉ። ከዚያ ይቅር አልኩ። ይህን አስታውሳለሁ። እኔ በፍጹም እግዚአብሔርን ብቻ ነው የምፈራው። ስለዚህ ለሰው ብዬ ሰውን ፈርቼ አልዋሽም፣ ነገር አላሻሽልም እና በዚያ የእውነቴን መናገር አይመስላቸውም። እንደው ዝም ብሎ ለማስመሰል ወይም እንደው ደፋር ለመባል የማደርገው ይመስላቸዋል። ብዙ ጊዜ ግልጽ ነኝ። አደርጋለሁ ካልኩ አደርጋለሁ፣ አይሆንም ካልኩ ለሰው ብዬ አላረግም። ውስጥ ያመነውን ብቻ ነው ማደርግ እና ብዙ ጊዜ ይሄንን ብዙ ጊዜ አብረውኝ ካልቆዩ ሰዎች አይረዱኝም። ግን እኔም ባህሬን አልቀይርም። እውነትን ከመናገር ያመንኩትን ከማድረግ ምንም ይምጣ ወደኋላ አልልም። ይህንን የምድር ጉዞዬን ስጨርስ የእምነት ሰው፣ ጌታን ምታምን፣ እውነት ተናጋሪ
ለሌላው የኖር መሆኔም ቢታወስ ደስ ይለኛል። ይህን ያህል እኔ ጸጸት ወዲያው ነገሩ መፍትሄ ሰጥና የሚይዘውና ወይኔ የምለው ነገር የለኝም። አንድ ነገር ጋብቻዬን በሚመለከት ጌታን ብጠይቅ ኖሮ የራሴን የአእምሮ ካልኩሌሽን ብቻ ስሌት ብቻ ባልከተል ኖሮ እላለሁ። ግን ኋላ ገብቶኛል ነገሩ እንደዚያ ማድረጌም በእግዚአብሔር እቅድ ውስጥ ነው። ብትቀበሉትም ሰው ቢቀበለው ባይቀበለው ይሄ ሁሉ ያሳደግኩትን ልጅ ለማሳደግ ወደ ህይወቴ ሰዎችን ለማምጣት ሰዎች መጥተው ቤቴ ወርም 2 ወርም ሳምንትም ለማሳረፍ እንዲህ ለማድረግ ያው ጳውሎስ ለካ እንደኔ ባታገቡ ይሻላል ያለው ራሴ የምወስንበት ከጌታ ጋር ብቻ ተስማምቼ የምወስንበትና የበለጠ ውስጤ የማምነውን ያለምንም ተጋሪ የማደርግበት ህይወት እንደሆነ ገብቶኝ ይሄ ጋብቻው በመቋረጡ አልተጸጸትኩም። ገብቶኝ ስለገባኝ መጀመሪያው ላይ ባለመጸለይ ይሆናል እንደዚህ ያደረኩት እኮ እኔ ነኝ ብዬ ነው። አሁን ግን እግዚአብሔር ትክክል ነው። እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው የሚለው በደንብ በእኔ ህይወት ውስጥ ሰርቷል እና ተቀብየዋለሁ። ተግባር ነው እያንዳንዱ ነገር። በተማሪም ሁኜ ኋላም ወጣት ሁኜ ምሩቅ ሁኜ ባለሁበት ቦታ በቤተ ክርስቲያንም እዚህም ስመጣ የተግባር ህይወት ነው። ህይወቴ የተግባር ህይወት ነው። መፍትሄ ለመስጠት መፍትሄ ለመሆን ያቅሜን ለማካፈል ያቅሜን ምን ያመጣብኛል አልልም። አንቺ እረ እንደው ዝም ብለሽ ማንንም እየሰበሰብሽ እረ ሌባ ውስጥ እግዚአብሔር ግን አሳልፎ ሰጥቶኝ ያቅም ሁሉም ሰዎች መልካም ናቸው ማለቴ ሳይሆን ለከባድ ጉዳት ተሰጥቼበት አላውቅም። በማደርገው ነገር ደግሞ ተጸጽቼ አላውቅም። አስቤ ነው ማደርገው እና የተግባር ህይወት ነው ህይወቴ። እኔ እንደዚያ ነው ማየው። ምን አያገባኛል ምለው ነገር የለም። አያገባኝም ምለው ነገር የለም። ሰው ነኝ፣ ክርስቲያን ነኝ፣ በማህበረሰብ ህይወት ውስጥ የምኖር ሰው ነኝ። ስለዚህ አሁን ቀበሌ እሳተፋለሁ፣ ሀሳቤን እሰጣለሁ። ግን አንድ ጊዜ በአራት ሰዓት እሑድ በ4 ሰዓት እያሉ አስቸገሩ። እንዴ እኔ በ4 ሰዓት ቅድሚያ የምሰጠው ነገር አለኝ፣ ቸርች እሄዳለሁ። ሰዓት ከለወጣችሁ ግን አልቀርም። ብታምኑም ባታምኑ ወደ 10 ሰዓት ለወጡት። ክብር ለእግዚአብሔር ይሁን። እኔ ደግሞ አልቀርም፣ ሀሳብ እሰጣለሁ። በትክክል መፍትሄ የሚሆን ሀሳብ እሰጣለሁ። መዋጮ ሲሉኝ ያዋጣለሁ። እንዴት ነው? ይህ ማህበረሰቡ እኮ አካል ነኝ፣ ክፍል ነኝ፣ ኢትዮጵያዊ ነኝ። የዚያ ኮሚኒቲ ደግሞ አባል ነኝ። ስለዚህ እኔ በተግባር አምናለሁ፣ በተግባር መገለጥን አምናለሁ፣ በደስታውም በሀዘኑ መካፈል አምናለሁ። እግዚአብሔርም በዛ እንደ ቃሉ ነው። ጌታም ከሚያለቅሱት ጋር አልቅሷል አይደል እንዴ? ወደ ሰርግ ቤትም ሄዶ መፍትሄ ሆኗል። ስለዚህ እንደዚህ ነው ህይወቴ፣ እንዲህ ነው ብዬ ነው ማስበው። አይ ዶንት ኖ ምን ያህል ትርጉም እንደሚሰጥ 12ኛ ክፍል ሆኜ ስፔሻል ተማሪ ልዩ ተማሪ ቶፕ ተብሎ ተመርጠን ነው የመጣ ነው ከ14 ክፍለ ሀገር የድሮ አጠራር እና ያረፉት ቤንግሃም አካዳሚ ነው ኮልፌ። ለመምጣት የፈለኩት የኤስአይኤም ቢሮ ጥቁር አንበሳ አጠገብ ነው እና ወጥቼ መንገዱን ይዤ በእግሬ ስመጣ ለካ መጥቼ እዛ ኤስአይኤም ወይም ጥቁር አንበሳ አካባቢ ያለው ቶታል ደርሻለሁ። በቃ ቶታሉ ልገባ ትንሽ ቀርቶኛል። በኋላ ታክሲውን ፈርቼው ነው ልጅ ስለሆኑ ታክሲ አትመኑ ምናምን ስለሚሉ ፈርቼ ያን ሁሉ መንገድ መጥቼ እዛ ላይ ልክ ቶታሏ ልገባ ስል ታክሲ አልኩ፣ ደከመኝ፣ እግሬ ሁሉ ዝሏል። የት ሲለኝ ኤስአይኤም ቢሮ አልኩት። ግብ ያለኝና ገብቶ የማዳያው ውስጥ ገብቶ ማዳያዋን ውስጧን ዞረና
ይሄኛው ነው አለኝ። ኤስአይኤም ይሄኛው ነው አለኝ። ቀና ብዬ ሳይ ኤስአይኤም ይላል። ለካ ቀና ብዬ ባየው ኖሮ ታክሲው አሳፈረኝ ቦታ ላይ ማየት እችል ነበር። እኔ ምን በቃ እንዳልጠፋብኝ ለመምሰል ስሙኒ ነበር በጊዜው የሚከፈለው። ስሙኒ አውጥቼ ሰጥቼው ፊቱን ሳላይ ደግሞ ተቀበለኝ። የሚያሳዝነው ነገር እና ገባሁ ወደ ግቢው። ይሄ ነው በጣም የሚያስቀኝ። ትዝ ሲለኝ እዚያው ስር ሆኜ ጠይቄ ቀና ብዬ ሳላይ ቀርቼ ባለ ታክሲውም ጨክኖ ያችን ስሙኒ ተቀብሎኝ የሄደው ሳስታውሰው ሳቅላለሁ በእውነት። ሌላ አንድ የሚያስቀኝ ነገር ትዝ ሲለኝ አንድ ልጨምር ትዝ ብሎኝ ነው። 12ኛ ያው ስፔሻል ተማሪዎች ነን። ከ6 ኪሎ ታክሲ ተሳፈሩ ትኬት ልገዛ ለነገው ልንሄድ ወደ ሀገራችን ማለት ነው። እና ለጓደኛና ለእኔ እና አውቶቡስ ተራ አልኩኝ። ተሳፍሬ ስሄድ ሰውየው ሰው አይጭንም፣ በመስታወት ያኛል። ከኋላ ነው የተሳፈርኩት እና ምን ለምን ነው ሰው ማትጭነው? እኔ ሰው ላዳብልብሽ አልፈልግም አለኝ። እና ካላ ሄድን ደረሱና ስሙኒ በእጅ ያስተዋለው በየክ አውጥቼ ከዛ ትኬት መግዛቱ መልስሻለሁ፣ ቡና ሻይ ጠጥተሽ ነው ደግሞ የምመልስሽ አለኝ እና ጠብቅሻለሁ አለኝ። ከዛ አይ እንካ ስለው አይ ትመለሽ አይ ቢሆንም ያዘው አልኩት። ከዛ እሱ ቆሞ እየጠበቀ ነው። ትኬቴን ገዝቼ በውስጥ ተሽሎክልኬ ሌላ አውቶቡስ ይዤ ሄድኩ። እሱ እንደቆመ የሚያስቀው ፓርት አሁን ነው የሚመጣ። 2ኛ ዓመት ሆነን ከ2 ዓመት በኋላ ማለት ነው እንደገና ከክፍለ ሀገር አውቶቡስ ተራ ተሳፍሬ ስመጣ አንድ ሰው ጋቢና ተቀምጧል። ከባለ ታክሲው ለየሁት። ያው ሰውዬ አቁሜው ትቼው የሰውዬ ጋቢና ተቀምጧልና እሱም ደንግጧል። በመስታወቱ እንዳያይ በሬር ልጥፍ ብዬ ግራ እንደገባው የሆነ ቦታ ላይ ወረድኩ። ያስቀኛል፣ በጣም ያስቀኛል። ትዝ ሲለኝ መልስ ሰው አያገኘኝም አትበሉ። አንድ ነገር አድርጋችሁ በቃ መለጠ። የሚገርም ነገር ነው። እንዲህ ያሉ ታሪኮች አሉ፣ ታገኟቸዋላችሁ መልሳችሁ። ስለዚህ ትክክል የሆነውን ብቻ አድርጉ። የእኛ ዘመን የራሱ ባህሪ ያለው፣ የአሁኑ ዘመን ደግሞ የራሱ ባህሪ ያለው። በእኛ ዘመን ሞባይል አልነበረም፣ ኢንተርኔት አልነበረም። እንዲያውም ቴሌቪዥን በየቤቱ የገባው እኮ በጣም ዘግይቶ ነው። ስለዚህ አሁን በእኛ ዘመን የምናነበውን አማካሪዎቻችን የሚያስተምሩን ሰዎች የምታነቡትን ምረጡ፣ የምታዩትን ምረጡ፣ የምትሄዱበትን ቦታ ምረጡ ይሉን ነበር። ለምን? ከጥሩ ባህሪ ከትምህርት እንዳንዘናጋ፣ የማይሆን ባህሪ እንዳንይዝ፣ ባዕድ የሆነ ነገር ወደኛ እንዳይመጣ፣ እንደሚጠበቅብን ሁነን እንድናድግ። አሁን እኮ ወጣቱ በጣም ጭንቅ ውስጥ ያለበት ጊዜ ነው። ከምንም ነገር ማምለጥ አይችልም። በሞባይሉ ሁሉ ነገር ይመጣለታል። በሞባይል የማይለቀቅ ጉድ የለም። በድንገት ሌላ ነገር ሰርች ሲደረግ ስንከፍት ይሄም አለ እንዲህም ይባላል እንዲህም ይደረጋል ያሰኛል። እና የአሁኑ ወጣት ቻሌንጁ ይለያል፣ በጣም ይለያል። እንዳሁኑ ተሟሙቶም በትክክለኛ መንገድ በትምህርት ላይ የሚያተኩሩ፣ በመንፈሳዊ ነገር ላይ የሚያተኩሩ፣ በማህበራዊ ነገር ላይ በማህበራዊ ስራ ላይ የሚያተኩሩ ልጆች አሉ። የሚገርም ነው። ይህንን ሁሉ ተቋቁመው ይህ ይቀጥል በርቱ ላለው እና ህብረተሰብ ደግሞ እንረዳቸው ላለሁ እንረዳቸው፣ አንፍረድባቸው፣ እንምከራቸው። ጠጋርገን ይሄ እንዲያመጣባል ይሄ እንዲያመጣብሻል እንዲና እንዲህ ነው ብለን እንምከር ላለሁ። በእኛ ዘመን ሁሉም ነገር በዚህ ዘመን ምቾት አለ፣ የሪሶርስ ምቾት አለ።
ወላጅም ዋጋ ከፍሎ ብዙ ነገር ያሟላል። በእኛ ዘመን ደግሞ ኑሮ ከባድ ነው፣ እንዴ የተመቸ አይደለም። ግን እንደው በሌላ አኳያ እንደዚያው ብንጣበብ ይሻል ነበር ይሆን አሁንም እላለሁ። ለምን እኛ ተምረን ተለውጠን የቤተሰብ ወረታ ለመመለስ እንደገና የቤተሰብ ፍራንክ ላለመቀበል እኛ ሰጪ ለመሆን ነው የምናቅድ የነበረው። የአሁኑ የትንፍጭው ዱቄቱ ብቻ ይምጣ ነው። የእኛ ዘመን ደግሞ መማር ማለት ቤተሰብን ለመለወጥ፣ ቤተሰብን ለማሳረፍ፣ እንደው አስተዋጽኦ ለማህበረሰቡ አስተዋጽኦ ለማድረግ ነው ምንማረው። ለራሳችን አይደል ምንማር የነበርና ይሄ ቤዚክ ዲፍረንስ አለ። መሰረታዊ ተግዳሮቱም ይለያያል፣ አመለካከታችንም ይለያያል። እና ወረታ መላሽ ነን የድሮዎቹ። ወረታ ለመመለስ የምንጣጣር ያውን ግን አይመስለኝም። ራስ ተኮር የሆነ ይመስለኛል። ተሳቸ ሊሆን ይችላል። ራስ ተኮርነት ሲስተሙ ነው፣ ሁኔታው ነው ወደዛ እያመጣ ያለውና እንለያያለን። እንግዲህ እኛ ጋፕ በመካከላችን ያለውን ክፍተት ለማጥበብ የእኛም ድርሻ አለ። ወጣቶችን ፈቃደኛ መሆን አለባቸው ብዬ ነው የምለው። በዚያ በእምነቱ ደረጃ በክርስቶስ አምኖ እንደ ቃሉ መኖር ነው እላለሁ። ግን እንደ ማህበረሰብ ራስን ለራስ ብቻ ማኖር ሳይሆን የራስን ማስተዋጽኦ በሁሉም አቅጣጫ በሚቻለው ሁሉ ማድረግ ይሄ የህይወት ቁልፍ ነው ብዬ እኔ ምን አገባኝ፣ እኔን ምን ይመለከተኛል፣ ወይም እኔ ከሞቱ ሰርዶ አይብቀል አመለካከት ለማህበረሰብ አባላት ጥሩ አይደለም። መተሳሰብ፣ ማህበራዊ መሆን፣ ያቅምን ማድረግ፣ መልካም አስተሳሰብ ይሄ ሁሉ የህይወት ቁልፍ ነው ብዬ አስባለሁ። ሰው ለራሱ ብቻ ሳይሆን መኖር ያለበት ለማህበረሰቡም ጭምር ነው። ለቤተሰቡ ብቻም አይደለም፣ ለማህበረሰቡም ነው። በክርስትናችንም ጌታችን ኢየሱስ ክርስቶስ ራሱን አሳልፎ የሰጠ አይደል? የእኛ ሞዴል ደግሞ እሱ ነው እና በተቻለን መጠን መልካም ምሳሌ ለችግር መፍትሄዎች፣ የተጣሉ የምናስታርቅ፣ ማህበረሰቡ ጉዳይ የሚገደን ሰዎች መሆን አለብን እና ዋናው በጌታና በራስ ላይ መተማመን ደግሞ ዋና ነገር ነው። የሚገርመው ነገር አሁን እድሜም እየገፋ ሲሄድ በጣም የተረዳሁት ነገር በኢየሱስ መታመን ያዋጣል። ለራሳችን የምናውቅ ይመስለናል። ከኛ ራሳችን ከምናስብለት ለራሳችን ከምናውቀው በላይ የሚያውቅልን እግዚአብሔር ነው። ይህንን የእግዚአብሔርን እውቀት ደግሞ የህይወታችን መርህ ለማድረግ በክርስቶስ ኢየሱስ ታምኖ በሱ ላይ መደገፍ፣ እንደ እግዚአብሔር ቃል ለመኖር ደግሞ ቃሉን ማንበብ፣ ራስን ከቃሉ ጋር ማስተዋወቅ ያዋጣል። ለዚህ ለምድራዊ ሰላም ተረጋግቶ ለመኖር፣ ዓላማ ያለው ህይወት ለመኖር፣ በኋላም ደግሞ የዘላለምን ህይወት ለመውረስ ይሄ ዋና አስፈላጊ ነገር ነውና ለራሳችሁ ያወቃችሁ መስሏችሁ እስካሁን በክርስቶስ ታምናችሁ በእግዚአብሔር የማትደገፉ ጊዜው አልመሸም፣ ታመኑበት። ኢየሱስ ያዋጣል።